አልጣላም። ለእሷም ደውዬላት ነበር፣ ቮይስ ማስቀምጬላታለሁ ከአሌክስ ግን ማውርጭ ቅድም ለምን አውሪ አሉኝ። ምን ላውራ አልኳቸው። ምታለች እኔ ያልሰማው ያላየውም እንዴት ላውራ? ሚዲያ ላይ ሚዲያ ባለው እኔ ዝም ብዬ አንድ ሰው እዚህ መጥቶ የሆነ ነገር ካለኝ ከመሬት ተነስቼ አላወራም። ዝም ብሎ አውሪ። መጀመሪያ መስማት ያለብኝ እኮ ከባለቤት ነው። ገባችሁ? ከባለቤቱ ሰምቼ ነው አሁን እንደለቀቁት ቪዲዮ ከባለቤቱ ስለሰማው ነው። ዝም ብዬ በእናንተ የምመራ ልጅ አለው። እኔ ምን አልኩ? በዛ ሰዓትም ከጎናቸው ነበርኩ፣ አሁንም ከጎናቸው ነኝ። እኔ በደስታቸውም በሀዘናቸውም በምናቸውም ሁሌ ከጎናቸው ነኝ። ማንም ሰው እንዲነካቸውም አልፈልግም። ማንም ሰው እንዲናገራቸው አልፈልግም። አሁንም ነገር የዛሬ 1 ዓመት ከምናምንም ብዬ ተናግሬያለሁ። እና ያ ተክል ህዝብ ፎቶ ምን አለ እናቷን እንኳ ቀብራ እስከምትመለስ ድረስ ዝም ብትሏት ምን አለ? የእውነት አንደኛ ነገር ይች ልጅ ነፍሰ ጡር ናት። ሁለተኛ ነገር እናቷን ሳታያት ነው ያመለጠቻት። ምን አለ ዝም እናቷን እንኳ ቀብራ እስከምትመለስ። ጋይስ ቲክቶክ ላይ ብትገቡ ማለት ነው እናቷን ገደለቻት እያሉ ልጅ እንዴት እናቱን ይገላል? ጋይስ ኧረ ተው ተው፣ እኛም ቤት ይገባል ብላችሁ አስቡ። ግን ተው፣ ኧረ ቲክቶክ መንደር ያላችሁ ኧረ ተው፣ ግድ የላችሁ። ልጅቷ በእናቷ የተሰበረች አንሶ በእናንተ በምላሳችሁ ልትሰበር ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እግዚአብሔር ይመስገን እኔ ደህና ነኝ። በነገራችን ላይ ዛሬ ቪዲዮ አብዝቻለሁ። አሁን መስራት አልፈለኩም ነበረ ግን አላስቻለኝም። ዜድም በጣም ብዙ ነገር እየተደረገች ነው። እንዴት እናቴ ትሞትልኝ ብሎ ሰው ጸሎት ያደርጋል? ምን አይነት ጨካኞች ናቸው? በምን አይነት አስተሳሰብ ነው የምታስቡት? ምንም እኮ ቢሆን እናት ናት፣ ብላ የወለደች ናት እኮ። ልጅቷን ለምን ትሰብሯታላችሁ? ሐዘኗን በኢየሱስ ቲክቶክ አትግቡ ጋይስ። እንዲሁ ደግነቱ ስልኳን መዝጋት አለባት። በቃ መግባት የለባትም ወደ ቲክቶክ። አናት ነው የሚያዞረው፣ የሚሉት ጉድ አናት ነው የሚያዞረው። እናቷ ሞታለች ጋይስ፣ እውነት ነው። እኔም ቅድም ላይ ያለን ቪዲዮ ስሰራው 2 ልጅ ሆንኩ ነበር የሰራሁት። እውነት ነው አይደለም እያልኩ ግን እውነት ነው። ጉራሽን ፖስት አርጓታል። ትክክል ነው። ሞታለች ሞታለች። ያመጣው መቀበል ነው እንግዲህ ምንም ማድረግ አይቻልም። ለሰው መነጋገሪያ የሆነው ምንድን ነው? ልጄን አፍቃኛለች ብላ እናቷ ቪዲዮ ሰርታ ነበር። እንግዲህ ያንን ቪዲዮ ነው እንግዲህ እያወረዱ እንዴት ልጄን አፍቃኛለች እያለች የወለደቻት እናቷ አይደለችም ወይ? ለምን አልሄደችም? እቺ ልጅ ነፍሰ ጡር ናት። ወዴት ጎበዝ? ስንቱን ተቻለ? አሁን ሀዘኗን ተቻለ፣ የሰው ወቀሳ ተቻለ። እዛ ጋር ስትሄዱ ዘቅዝቀዋታል፣ እዛ ጋር ስትሄዱ ዘቅዝቀዋታል። በእኛ ቤት ይገባል ብላችሁ እንኳ ብታስቡ ምን አለ? ይቺ ልጅ እናቴ ትሞትብኛለች ብላ አስበውም አታውቅም። አጅሬ ሞት የሚመጣው ድንገት ነው። አያችሁ፣ ድንገት ነው የሚመጣው ሞት። ስለዚህ እንደ ሰው አስቡ፣ አትስበሯት። በእናቷ ተሰብረሽ በቃ ተዋት፣ ተዋት። አታሳዝናችሁ? ብቻ እንዲፍሬ ልጅ ብቻ ያሳዝናል። ባትሞትባት ጥሩ ነበረ። የልጅ ልጅ ሆና ይታበ ነበረ። ግን ምንም ማድረግ አይቻልም። እሱ የፈቀደው ሆነ። ያመጣው መቀበል ነው። ግን እውነት ፈራጁ ናችሁ በሰው ላይ የምትፈርዱ። የራሳችሁን ዞር ብላችሁ እዩ። በሰው ላይ አትፍረዱ። አትፍረድ ይፈረድ ይባላል ይላል መጽሐፍ ቅዱስ። እውነት ነው። አትፍረዱ በሰው ላይ። በእሷ ቦታ ብትሆኑ ምንድን ነው የምትሆኑት? ሞት ቀጠሮ አይደለም። ቀጠሮ ሰጥቶ አይደለም የሚወስደው ሰው። ደስ ባለው ሰዓት ነው ሰውን የሚወስደው። ባልተዘጋጀ ባልታሰበ ሞት ዝግጅት ይጠብቃል እንዴ? ሞት ነገ ነው የምሞተው ተነገ ወዲያ ነው የምሞተው
ይባላል እንዴ? አይባልም። በቃ ወሰዳት ሄደች። ልጅቷን ተዋት፣ የእናቷን ሐዘን ትጨርስ። ለዚች አንዲት ፍሬ ልጅ ሚዲያው ቲክቶክ፣ ግማሹ ተቺ፣ ግማሹ አዛኝ፣ ግማሹ ዘግዛቂ። አንዳንዴ ታዋቂ መሆን አንደኛም ይጠቅማችኋል፣ ሁለተኛ ደግሞ ይጎዳችኋል። ኤፍቢው ሙሉ እንደዛው እንዴት እናት የሌለሽ እያለቻት እንዴት ለወንድ ልጅ ብላ ከእናቷ ተነጥላ ሄደ ይሏችኋል። እንዴት ለወንድ ልጅ ብላ አገር ለቃ ከእናቷ ተለይታ ሄደ። እሰይም የሚል አለ፣ እንኳን ሞተችም የሚል አለ። ይባላል አይባልም? አይባልም። እንኳን ሞተች አይባልም። ጋይስ አይባልም፣ ነውር ነው። እኛ መቼ እንደምንሄድ አናውቅም። ፍጹም አይደለንም። ፈራጅ አንሁን። ሁላችንም የተደገሰልን ድግስ አለ። ሁላችንም የምንሰራው ስህተት አለን ከጀርባ። ማንኛችንም ንጹህ አይደለንም። ልጅቷን ተዋት። ይችን አንድ ፍሬ ልጅ በሆዷ ጽንስ ይዛለች። አንደኛ ነገር ትንሽ እንኳን ታሳዝናችሁ። ለእሷን የተቃጠሉ ዜዶን ብዙ ነገር ሊያናግሯት ከስር ኮሜንት ይጽፉላታል ጋይስ። እሷ ግን ጎበዝ ናት፣ ተጠንቀቃለች። ሰው ግን ሊያናግሯት ሊያጣሏት ከሉዚና ከአሌክስ ጋር ሌላ ነገር እንድትናገር ከስር ይገፋፋታል። እንዲህ ነው። አዝኛለሁ። እኔ ነግበኔ አዝኛለሁ። እውነት የኔ እናት ሉዚዬ፣ እናቴ፣ እህቴ ፈጣሪ ያዝናሽ፣ ፈጣሪ ያዝናሽ። እግዚአብሔር ብሎ ነበር ተገናኝተሽ ነበር ግን አልሆነም። የኔ እናት ፈጣሪ ያለው ነው የሚሆነው። አትዘኝ፣ አትተክሽ። እናት ከባድ ነው። እናትን ማጣት ከባድ ነው። በእርግጥ ግን ደግሞ ያመጣውን መቀበል ነው። ምንም ማድረግ አይቻልም። ፈጣሪ ጽናቱን ይስጥሽ፣ ፈጣሪ ያበርታሽ። ይህንን ነው የምመኝልሽ የኔ እናት። ሌላ ምንም ልል አልችልም። በቃ ሌላ ምን ይባላል ጋይስ? ምንም ሊባል አይቻልም። ሌላ ያማል፣ ያሳዝናል፣ ልብ ይሰብራል። ይሄ ነው ቪዲዮ። አላሳዝንባችሁ ልጆች፣ ወዳችኋለሁ። ይህን ቪዲዮ የሰራሁት አልቼ ብዬ ነው። እስኪ ታንፍሽ ይወጣልኝ ለማለት ነው የሰራሁት። መልካም ቆይታ